በዓይን ውስጥ ጉድፍ እንዲገባ የማጥፍ ሆነ ሳለ በነፍስ ላይ እልፍ ወትእልፊት የጉድፍ ክምሮች እንዲገቡ ቸለል ትላለህን? ታዲያ ዕለት ዕለት በነፍሳችን በሌላ ላይ እያከማችን ያለን ቆሻሻ የምናጸዳው መቼ ይሆን? እሾሆቹን የምንቆርጣቸው መቼ ይሆን? አረሞቹን የምንነቅላቸው መቼ ይሆን? እንግዲህ ወዲህ መከሩ እንደቀረበ አታውቅምን? እኛ ግን እርሻችንን እንኳን ገና አላረስንም፣ አላለሰልስንም። እንግዲህ ገበሬው የወይኑ ባለቤት በመጣ ጊዜ ስህተት ቢያገኝ ምንድን ነው የምንለው? እኮ የምንመልሰው ምን ይሆን? ዘር የሚሰጠን ሰው አተን ሰው ብለን አጣን ነው የምንለው? በፍጹም ዘሩማ እለት እለት እየተዘራ ነው። እሾህን የሚቆርጥ ሰው አጣን ነው የምንለው? እረ በጭራሽ እለት እለት ማጭዱን እንደሳልን ነው። የዚህ ዓለም ሕይወት ውጣ ውረድ ይዞ ነውን? ለምን ታዲያ ይህን ዓለም ባንተ ዘንድ ስቁላት አልሆነም? የተበደረውን እጥፍ ሳያደርግ ያን ብቻ መልሶ የሚከፍል እርሱ ክፉ አገልጋይ ከሆነ ይህችውን ብትሆን ምን ብለን ነው ልንጠር የምችለው? ያው ሰው እጅና እግሩ ታስሮ ጥርስ ማፋጨት ወዳለበት ከተጣለ ሰናያትን ገንዘብ እናደርግ ዘንድ የሚያነሳሳውን እልፍ ምክንያቶች እያሉ ወደ ኋላ የምንል የማንፈቅድ እኛ ታዲያ እንደምን ያለ መከራ ይገባን ይሆን? እንዲህ አታድርግ። አንተ ለማሳመን የበቃው እስኪ የትኛው ነው? የዓለሙን ርኩሰት አላየህምን? የዚህ ዓለም ሕይወት እርግጠኛ ለመሆን አልተመለከትክምን? የዚህ ዓለም ድካም፣ በዚህ ዓለም ለሚቀር ደሞዝ የሚወጣው ላብ አላየህምን? እኮ ምግባር ሲሰራ ላብ ጠብ እርግፍ የሚያደርግ ክፋት ሲሰራ ግን ምንም ድካም መከራ የሌለው ነውን? በፍጹም። ታዲያ በሁለቱም ዘውጣ ውረድ ካለው ይህን ያህል ትርፍ ያለውን ለምን አትመርጥ?